አንድ ጥያቄ ነው የምጠይቃችሁ። ስቶሪ ወይም ታሪክ በንግግራችን ስናጋባ ንግግራችን መታወስ የሚችለው ሰዎች የሚያስታውሱት ምን ስለሚሆን ይመስላችኋል? ሀሳባችንን ብቻ ከምንናገር ይልቅ መልሱልኝ። ማታውቁ ሰዎች አለኸኝ እባላለሁ። እናንተ ሀሳባችሁን እንዲሁም ራሳችሁን በተለያየ ቦታ መድረክ ላይ ሊሆን ይችላል፣ ስብሰባ፣ አዲስ ሰዎች ጋር ስትገናኙ የተሻለ ፕሬዘንስ፣ የተሻለ ኤክስፕሬሽን፣ የተሻለ ኮሚኒኬሽን እንዲኖራችሁ አግዛለሁ። በዛሬ ቪዲዮ የምናየው የምንማማረው ስቶሪ ቴሊንግ ፐብሊክ ስፒኪንግ ላይ ሁልጊዜም ይባላል። ማርኬቲንግ ላይ ስቶሪ ቴሊንግ ይባላል። ፐብሊክ ስፒኪንግ ላይ ኮሚኒኬሽን ስቶሪ ቴሊንግ በጣም ፓወርፉል ነውና ለምን የሚለውን እናያለን። ከዛ እንዴት ነው ደግሞ ማጋባት የምንችለው፣ ምን አይነት ፍሬምወርክ መጠቀም እንችላለን የሚሉ ጉዳዮችን ይሆናል። መጀመሪያውኑ ለምንድን ነው ስቶሪ ፓወርፉል የሆነው ሲባል ሆርሞን ፕሮዲውስ ይደረጋል። እኔ ለእናንተ ስቶሪ ሼር ሳደርጋችሁ እናንተም ለእኔ ስቶሪ ሼር ካደረጋችሁኝ በእናንተና በእኔ መካከል ሆርሞን ፕሮዲውስ ይደረጋል። የመጀመሪያው ዶፓሚን ነው። ቲክቶክ ስኮር ስናደርግ የሆነ ደስ የሚያሰኝ ስሜት ይሰማናል። እሱ ማለት ነው ተመሳሳይ ነው፣ ስቶሪ ላይ ይኖራል። ሌላ ኦክሲቶሲን አለ። ከሚያወራችሁ ሰው ጋር ኮኔክት እንድታረጉ ቦንድ እንድታረጉ የሚያገዝ ኦክሲቶሲን የሚባል ሆርሞን አለ። እሱ ፕሮዲውስ ይደረጋል። ሌላ ኤንዶርፊን የሚባል ሆርሞን አለ። እሱም ደስ የሚያሰኝ ይሄ ለምሳሌ ስቶሪውን የሚነግራችሁ ሰው ፈገግ የሚልና የሚስቅ ከሆነ እናንተም ያው በደንብ ኮኔክት እንድናረግ ከዛ ሰው ጋር የሚያግዙ ሆርሞኖች ፕሮዲውስ ስለሚደረጉ ነው። እንደውም አንድ የስታንፎርድ ሪሰርቸርስ ምን አሉ? 22 እጥፍ ከሀሳብ ብቻ ከምናገራ ይልቅ ስቶሪ ወይም ታሪኩ 22 እጥፍ መታወስ ይችላል ለምናወራቸው ሰዎች። ለምሳሌ ኮሚኒኬሽን ክህሎት ነው፣ አንድ ይሄ ሀሳብ ነው፣ አረፍተ ነገር ነገርኳችሁ። ከዚህ ይልቅ እዚህ ይለኛል የሃይ ስኩል ተማሪ ያለው በጓደኞች ፊት ወጥቼ ሀሳቤን ፕሬዘንት ለማድረግ አስተማሪውን እያየው ቆሜ ሀሳቤን ለመናገር በጣም ቸገር ነበረ፣ ፈራ ነበረ ስላችሁ ኦኬ። ስለዚህ አሁን እሱን ነገር አዳብሮታል፣ ምን ብሎታል፣ አሻሽሎታል ስትሉ ክህሎት እንደሆነ ይገባችኋል። በስቶሪ መልክ ሲሆን የተሻለ ይሆናል። የሚገርማችሁ እኔ የራሴ የኮሚኒኬሽን ስኪል ላይ መስራት ስጀምር ስቶሪ ቴሊንግ ያን ያህል ፓወርፉል እንደሆነ ራሱ አልገባኝም። እውነት ለመናገር እኔ ድምፅ ላይ ቦዲ ላንጉጅ ሀሳብን ስትራክቸር ማድረግ ከቻልክ የተሻለ ፕሬዘንስ ኤክስፕሬሽን ካለ እንዲሁም ደግሞ ኮንፊደንት ከሆንክ ግሬት ኮሚዩኒኬተር። ከዛ እየገባኝ ሲሄድ ግን ፐብሊክሊ በደንብ ሀሳባቸው መግለጽ የሚችሉ ሰዎች ኢንተርናሽናል ኪኖት ስፒከሮችን ስመለከት they are great storytellers፣ ምርጥ የሚባሉ ስቶሪ ቴለርስ ናቸው። ታሪክ መናገር ይችላሉ። ኦኬ ይሄ ነገር በጣም አስፈላጊ የሆነ ስኪል ነው። ከዛ ያው ራሴ ማንበብም ጀመርኩ። ከዛ አንዳንድ ስቶሪዎችንም ቴል ማድረግ ጀመርኩ። ይዘን ከደንበኞች ጋር ኮኔክት አደረግ፣ እነሱንም ማስተማር ጀመርኩ እንዴት ስቶሪ መናገር እንዳለባቸውና እንደሚችሉ። ከዛ ያድጋል፣ ስኪል ነው ማለት ነው። ፐብሊክ ስፒኪንግ ስኪል ነው እንላለን አይደል? ለዛ ነው ፐብሊክ ስፒኪንግ ስኪልስ ነው የሚባሉት። ስለዚህ አንደኛው ስኪል ስቶሪ ቴሊንግ ነው። ስቶሪ ቴሊንግ ነው። ሌሎቹም ነገሮች ቢኖሩ ፍርሃትን ማኔጅ ማድረግ፣ ሀሳብን ስትራክቸር ማድረግ፣ መዘጋጀት፣ ኦዲየንሱን ኢንጌጅ ማድረግ፣ ጥያቄዎችን ሃንድል ማድረግ፣ በተለይ ፕሬዠር ሲኖር፣ እነዚህ ነገሮች ፐብሊክ ስፒኪንግ ውስጥ የሚካተቱ ነገሮች ናቸው። ስቶሪ ቴሊንግ አንዱ ዋናው ነው። ስለዚህ እንዴት ነው አለኸኝ እኔ ስቶሪ መናገር የምችለው እያላችሁ ነው አይደል? አሁን በጣም አሪፍ ጥያቄ ነው። እሱን ነው እኔም ልነግራችሁ የምፈልገው። ትልቅ ነገር በህይወታችሁ ማሳካት አይጠበቅባችሁም ስቶሪ ለመናገር። አሁን ችግራችን እኛ ምንድነው የምናደርገው? የሆነ በቃ ወይ ትልቅ ስራ ካልሰራው ወይ የሆነ ትልቅ የሚባል ሰው ካላገኘው በህይወቴ ወይ ካላገቡ ካልወለድኩ በስተቀር እነዚህ ነገሮች ስቶሪ ትንሽ ነገሮች ስቶሪ መሆን አይችሉም ብለን እናስባለን። እሱ ግን ልክ አይደለም። ስቶሪ የማስተዋል ትኩረት የማድረግ ጉዳይ ነው። ጠዋት ተነስተህ ማታ እስክተኛ ድረስ ብዙ ነገሮች ተከናውነዋል፣ በህይወታችን ተከናውነዋል አይደል? እነሱን ትኩረት ሰጥቶ ኢሞሽናሊ ሙቭ ያደረጉን ነገሮች ነው አሉ። እነሱ ሰዎችን ማስተማር ይችላሉ። ለምናስተላልፈው መልእክት ደጋፊ መሆን ይችላሉ። በደንብ ሰዎች ትኩረት እንዲያደርጉበት የማድረግ አቅም አላቸው ስቶሪዎች። ለምሳሌ አንድ እሁድ ነው ቆይቷል፣ ኤግዛክት ታይሙን አላውቀውም። እሁድ ቀን ነው 9 ሰዓት አካባቢ ምሳ በልቼ እስኪ ቡና ልጠጣ በሚል እኛ ሰፈር አካባቢ አንድ ሌክዠሪ የሚባል ካፌ አለ። ስቲም ቡና አላቸውና ወደዋለሁ፣ ደስ ይለኛል። ልጠጣ ሄድኩኝ። ከዛ ልክ ገባሁኝ። በግራ በኩል ነው የተቀመጥኩት። ከመግቢያው በግራ በኩል ወንበር አለ። ቁጭ አልኩኝ። ትንሽ እንደቆየው የካፌው ኃላፊ እንታወቃለንና መጥቶ ሰላም ላይ ቁጭ አለ። ስለ አንዳንድ ነገር ዲስከስ እያደረግን ነበረ። ከዛ እሱ ቡና አዞ ነበረ ከኔ በፊት
ቀዳችለት አመታ። እኔም ቡና ስለነበረ የምፈልገው ቡናም ቀዳችልኝ። እየጠጣን ካወጋም በኋላ እሱ ሄደ ወደ ስራ። እኔ ቆየሁኝ እና መድገም ፈለኩኝ። መድገም ቡና ድገምኝ አልኳት። ቆየች፣ ቆይታ መጣች። ከዛ ሁለተኛውን ስቀደው በጣም ጥቁር ሆነብኝ፣ ጠቆረብኝ እና ወፍራም እንደሆነም ያስታውቃል። ድጋሜ ነው ብያቸዋለሁ። ከዛ ስቀምሶ በጣም ነው የሚመራው። በጣም ጠንካራ ቡና ነው። እንደዛ ጠጥቼ አላውቅም እና ይሄ ነገር እንዴት ነው ብቻ ስራ ያው ስለምሰራ በሚል በደንብ ያነቃኛል አልኩኝና ጠጣሁት። ሂሳብ ከፍዬ ወጣሁ። ስራ ሰራ ቆየሁኝና 4 ሰዓት አካባቢ ነው የምተኛው እኔ ሁልጊዜም ቢሆን 4 ሰዓት ተኛሁ። ከዛ 4 ሰዓት ላይ እንዴት እንቅልፍ ልተኛ ቆየሁኝ። ከዛ ተነስቼ ሰዓት ሳይለው 6 ሰዓት አካባቢ ነው ተነሳሁ። ረበሸኝ፣ በቃ ጨነቀኝ፣ ጭንቅ አለኝ እና በዛ ቅጽበት ምን እንደተረዳሁ ታውቃላችሁ? በቃ ጤና ምን ያህል ፓወርፉል እንደሆነ። ጤናችን የሚነካ የሆነች ነገር ካልመጣች በስተቀር ስለ ጤናችን አስበንም አናውቅም፣ ተመስገንም አንልም። ስለዚህ ለምንድን ነው ይሄን ታሪክ እየነገርኳችሁ ያለሁት? ያለን ነገር አንዳንዴ ሌላ ነገር ስለምንፈልግ በመፈለግ ውስጥ ስለምንሆን ያለውን ነገር አፕሪሺየት አናደርገው። ጤናችን ሊሆን ይችላል፣ ያለን ቤተሰብ ሊሆን ይችላል፣ እውቀት ሊሆን ይችላል፣ ሙያ ሊሆን ይችላል። ሙሉ ይሄ ጤናማ የሆነው አካላችን ሰውነታችን በሙሉ ምን ያህል አስፈላጊ እንደሆነ ትንሽ ነገር ነው ስትነካ የሚገባል። አያችሁ፣ አሁን ይሄ ስቶሪ እንዲሁ ዝም ብሎ ተራ የሚባል ነው። ሰፈር ሄጄ ቡና ጠጣሁ የሚል ስቶሪ ነው፣ ግን ትርጉም እንዲኖረው ማድረግ ይቻላል። ሄጄ አመመኝ አልኳችሁ፣ ቡና ጠጥቼ በጣም ወፍራም ቡና ነበረ። ከዛ እሱ ጨጓራ ይነካኝ። ከዛስ እሱ ምን አስተማረኝ? ኦኬ ለካ ያለኝ ጤና ራሱ አንዳንዴ ጤናዬም እሱንም ለካ ተመስገን ይገባል የሚል መልእክት ነው እየሰጠኋችሁ ያለው። ስለዚህ ሁልጊዜም ቢሆን ግዴታ ትልቅ የሆነ ፋንሲ የሆነ ታሪክ ሊኖራችሁ አይገባም ጥሩ ስቶሪ ቴለር ለመሆን። ግን ሜክ ሹር ቢዝነስ ስብሰባ ላይ ስቶሪ ይነገራል። ምናልባት ከጓደኛ ሰፈር ላይ ብቻ አይደለም ስቶሪ የሚነገረው፣ ሶሻል ማህበራዊ ህይወታችን ላይም ይነገራል። ለምን? በተቻለ መጠን ከምናወራቸው ሰዎች ጋር ኮኔክት እንድናደርግ ስለሚያግዘን። ይሄን ካለን ስትራክቸሩ ምን ይመስላል የሚለውን ልንገራቸውና ቪዲዮ እናጠናቀቃለን። እንዳረዘመባችሁ ተስፋ አደርጋለሁ። ስትራክቸሩ 3 ፋንዳሜንታል ኤሌመንትስ የሚባሉ አሉ ስቶሪ ቴሊንግ ላይ። የመጀመሪያው ካራክተር ነው። ካራክተር ማለት ያ ስቶሪው ውስጥ ወይም ታሪክ ውስጥ የሚካተተው ሰው ማለት ነው አይደል? ሰው ብቻ ላይሆን ይችላል፣ ሌላም ነገር እንስሳትም ሊሆኑ ይችላሉ። በዚህ አጋጣሚ ያው ስቶሪ ውስጥ ያለ የሚጫወተው ፕሌየሩ ማለት ነው። አሁን ቅድም የነገርኳችሁ ትንሽ ስቶሪ ላይ እኔ ነበርኩ እና የአስተናጋጁ አለች፣ ከዛስ የካፌው ኃላፊ አለ አይደለ? እሱ ነው ካራክተሩ። እና ካራክተሩ ምን ያስፈልገዋል? ዲዛየር አለ፣ ሁልጊዜም ቢሆን አለ ዲዛየር አለ። ዲዛይሩን ለማሳካት ወይም ፍላጎቱን ለማሳካት በሚሄድበት ጉዞ ውስጥ ኮንፍሊክት ያጋጥማል። 3 ኮንፍሊክት ማለት ትግል፣ ፍትጊያ ውስጥ ይገባል። ፔን ይኖራል፣ ውጣ ውረድ ይኖረዋል፣ ይሄ ጭንቀት ይኖረዋል። እሱ ነው ሞር ስቶሪውን ኢንትረስቲንግ የሚያደርገው። አሁን ቀደም ምንድነው እኔ ካራክተሩ ነኝ፣ ቡና ልጠጣ ሄድኩኝ። እሱ ዲዛይር ነው። ዲዛይር ሁልጊዜም ቢሆን ደስታን ለማግኘት ነው፣ ወይም ደግሞ ከህመም ከፔን ለመራቅ ነው የሚሆን ዲዛይሩ። ቡና ለመጠጣት ፕሌዥር ለማግኘት ነው እየሄድኩ የነበረው። እሱም በማድረግ ጉዞ ውስጥ ግን የሆነ ኮንፍሊክት ገጠመኝ። ምንድነው ኮንፍሊክት? የወፍራም ቡና ዶዙ በዛብኝ፣ ከዛ ጨጓራ ይነካኝ፣ አመመኝ፣ ሌሊት እንቅልፍ አልተኛውም። ይሄ ፔን ነው ማለት ነው። እሱ ፔን ሞር ኢንትረስቲንግ ያደርገዋል ስቶሪው። እና ስቶሪ ደግሞ ሲነገር ሞር ሃው የሚለው ነገር ነው አስፈላጊው እንጂ የሆነ ሪፖርት ካረጋችሁት ችግር ነው፣ እናየዋለን። ስለዚህ ሃው እንዴት ነው ስቶሪውን የምታጋራው? እሱ ያ የሚሰማ ሰው ጋር በደንብ እንዲረዳውና ቀላል እንዲሆን የማድረግ አቅም ስላለው። ስለዚህ 3 ፋንዳሜንታል ኤሌመንትስ። የመጀመሪያው ካራክተር አለ። ካራክተር ማለት ስቶሪው ላይ የሚካተተው ሰው ማን ነው ያለው። ሁለተኛ ዲዛየር አለ። ሁልጊዜም ቢሆን ዲዛየር ፍላጎት አለ ስቶሪ ላይ። ሶስተኛ ኮንፍሊክት አለ። እነዚህ 3 ቤዚክ የሚባሉት ኤሌመንቶች ናቸው። ከዛ ውጪ ቅድም ሌሰኑን ነግራችኋለሁ አይደለ? ከዛ ስቶሪ ከነገርኳችሁ በኋላ ከስቶሪው እንድትማሩ የፈለኩትን ነገር ነግራችኋለሁ። ምንድን ነው አልኳችሁ? ጤናችን ሊሆን ይችላል ያለን ነገር ፕሪሺየስ ነው እና አስተውለ ነው ተመስገን፣ ይሄም ስላለኝ አመሰግናለሁ ብለን አናውቅም የሚል መልእክት ነው የሰጠኋችሁ አይደለ? ስለዚህ የትኛውም ስቶሪ ከተነገረ በኋላ ሌሰን ያስፈልገዋል። ስቶሪ አለ፣ ከዛ ደግሞ መልእክቱ ይኖር ይገባል። ስቶሪው ብቻውን ባዶ ነው። ለምን? አሁን ስቶሪ ነግራችሁ እናንተ እንድትረዱት የምፈልገውን ነገር ካልነገርኳችሁ ባዶ ነው ማለት ነው። ሁለቱን ሊንክ ለማድረግ ሁለቱን ለማገናኘት
ይሄንን ስቶሪ እየነገርኳችሁ ያለሁበት ምክንያት የምትለዋን ፍሬዝ መጠቀም ይቻላል። ቅድም ስለዚህ ለምንድነው ይሄን ታሪክ እየነገርኳችሁ ያለሁት ብዬ ሌሰኑን ያጋርኋችሁ አይደለ? አዎ ለምን ስቶሪ የሚናገረው ፐብሊክ ስፒኪንግ ላይ ለማስተማር ነው። ሰዎች ይሄን ታሪክ የምነግራችሁ ለእኔ ሳይሆን ለእናንተ እንድትረዱበት ስለሆነ፣ ስለዚህ ሁልጊዜም ቢሆን ሜክ ሹር ታሪካችሁ ሌሰን ወይም ሰዎች የሚማሩት ነገር መኖሩን። ከዛ ስትራክቸሩን ነገርኳችሁ። ያው ሶስት ፋንዳሜንታል ኤሌመንቶች አሉት። ከዛ ሌሰን ሊኖረው ይገባል አልኳችሁ። እንዴት በምን መንገድ ደግሞ ስቶሪውን ሼር ብናደርገው የተሻለ ይሆናል የሚለውን እናይና እንጨርሳለን ቪዲዮ። የመጀመሪያው ዲቴል ያስፈልጋል ስቶሪ ላይ ምን ማለት ነው? አሁን ቅድም የነገርኳችሁ ስቶሪ ላይ ሂጄ በቀኝ ነው በግራ ነው የተቀመጡት? በግራ በኩል አይደለ? ወንበር ላይ ፊት ለፊት ተቀመጥን አልኳችሁ ከኃላፊው ጋር። ከዛስ ቡና ጠጣው ስላችሁ፣ ከዛ ከሱ ጋር ዲያሎግ ነበረኝ ስላችሁ ሞር ጭንቅላታችሁ ውስጥ ይሄን ኢሜጁን ክሬት ለማድረግ እየሞከርኩ ነበር። ስለዚህ ስቶሪው ላይ ሞር እነዚህ ዲቴል ስፔሲፊክ የሆኑ ነገሮችን በጨመርኩበት ቁጥር እናንተ ጭንቅላት ውስጥ የምስለው ነገር አለ ማለት ነው። እሱ ደግሞ ስቶሪው ሞር ፓወርፉል ያደርገዋል። ሁለተኛ ሪሊቭ ማድረግ ማለት ሁኔታውን ነው ማሳያችሁ እንጂ አልነግራችሁም። ከነገርኳችሁ ሪፖርት ማለት ዜና የሚነበብበት መንገድ። ጤና ይስጥልኝ፣ ከጠዋቱ 2 ሰዓት ሆኗል። የጠዋቱን ዜና እናሰማለን። በትናንትናው ዕለት ተደረገ። ይሄ የምንድን ነው? የዜና ሪፖርት ነው የሚያደርጉት አይደል? ስቶሪ ግን ሪፖርት አይደረግም፣ ሪሊቭ ነው የሚደረገው። መኖር ማለት ነው፣ ድጋሜ መኖር። ያን እኔ የኖርኩትን እኔ ያሳለፉትን ኤክስፒሪየንስ ድጋሜ ስኖርላችሁ እዚህ ጋር በእናንተ ፊት እናንተ ስነግራችሁ ራሳችሁን እዛ ስቶሪ ውስጥ ኢመርስ ታደርጉታላችሁ፣ ትከቱታላችሁ። ስለዚህ የተሰማኝን ኢሞሽን፣ የከፋኝን መከፋት፣ የተደሰትኩትን ደስታ፣ ያለፍኩበትን ውጣ ውረድ፣ እያንዳንዱ ያሰብኩትን ነገር በሙሉ እናንተ ፊል ታደርጉታላችሁ። የዛኔ ኢሞሽናል ሆናችሁ እንደኔ። እዛ ነው ሞር ስቶሪ ቴሊንግ ፓወርፉል የሚሆንበት ምክንያት። እና እንዴት ሪሊቭ ማድረግ ሪፖርት ከማድረግ እንዴት ሪሊቭ ላድርገው ከተባለ ዲያሎግ ማምጣት። ዲያሎግ ማለት አሁን የቅድሙ ስቶሪ ላይ እኔ የተናገርኩት ነገር ካለ እሱን ነግረዋለሁ። ለምሳሌ እንዴት ነው ስራ እንዴት ነው ብዬው ነበረ። ስራ ጥሩ ነው ይመስገን፣ አይ የበረታን ነው ካለኝ ደግሞ እሱ የተናገረበትን መንገድ ነው። እሱ እንደዚህ አለ ብዬ ስናገር እሱ የተናገረበትን መንገድ ነው የምነግራችሁ። እኔም ደግሞ ስራ እንዴት ነው ጥሩ ነው የበረታችሁ ነው ካልኩኝ እሱን ነው ማመጣው እንጂ እንዲሁ ሪፖርት ካረኩት ዲያሎጉ ይጠፋል። ስለዚህ ሪሊቭ ለማድረግ ስቶሪን ዲያሎግ ያስፈልጋል። ዲያሎጉ ደግሞ ኤግዛክትሊ ያ ሰው ያለበትን መንገድ እናንተ ያላችሁበትን መንገድ ነው ለሰዎች የምትናገሩት። 3 ቲፖችን ነግሬያችኋለሁ እንዴት ስቶሪውን ማሳመር እንደምንችል። ሌላ አራተኛ የሚሆነው ኢማጂን የምትለውን ቃል መጠቀም። እስኪ አስቡት ስትሉ እስኪ አስቡት ስላችሁ እናንተ ታስቡታላችሁ። እስኪ አስቡት መንገድ ላይ እየሄዳችሁ በግራም በቀኝም ዛፎች አሉ፣ አረንጓዴ ነው፣ ንፋሱ ይነፍሳል፣ 4 ሰዓት አካባቢ ነው፣ ጸጥ ያለ ሰላምን የሚሰጥ ማንም ሰው የለም ስላችሁ ይሄ በሙሉ እናንተ ክሬት ያደርጋችሁት ነው ማለት ነው። ኢማጂነሪ ይሆናል። ስለዚህ ኢማጂን ስል ወይም አስቡት እስኪ ስላችሁ ያን ነገር ወደዛ ሞመንት ጭንቅላታችሁን እንድትከቱት ስለሚያግዝ ኢማጂን የሚለውን ቃል መጠቀም በጣም አሪፍ ነው። ሌላ 5ኛው ቲፕ ስቶሪያችሁን ለማሳመር ስፔሲፊክ ማድረግ። አሁን ይኸውላችሁ እንደዚህ ልል እችላለሁ። የሃይስኩል ተማሪ ዩኒቨርሲቲ ተማሪ እያለሁ በሰዎች ፊት ቆሞ ሐሳቤን ለመናገር እፈራ ነበረ፣ እቸገር ነበረ ስላችሁ ስቶሪ ነው ግን ጀነራል ሆነ። ስፔሲፊክ ባረጋት 8ኛ ክፍል ያጋጠመችኝ የሆነች ስፔሲፊክ የሆነች ሞመንት አለ። ወይም ደግሞ የዩኒቨርሲቲ 3ኛ ዓመት እያለሁ የሆነ ፕሮግራም ተዘጋጅቶ እሱ ጋር መናገር ፈልጌ ያጋጠመኝ ሞመንት ገጠመኝ ካለ እሷን ስፔሲፊክ የሆነች ሞመንት ስናገር ሞር ፓወርፉል ይሆናል ስቶሪ ከጀነራል ከሆነ ነገር ምንም ስለማይገኝ። ስፔሲፊክ ሲሆን ግን ካራክተሩ ስፔሲፊክ ነው ማለት ሰውየው እኔ ከሆንኩኝ እኔ ነኝ። ከዛ ቀኑ ስፔሲፊክ ይሆናል። ስቶሪ ላይ ቅመሞች አሉ። ቅመሞቹ ቦታው የት ነበረ፣ ዌር የሚለው ስፔሲፊክ መሆን አለበት። ከዛ መቼ ነው፣ ዌን የሚለው ቀኑ፣ ዓመተ ምሕረቱ ሊሆን ይችላል፣ ወሩ ሊሆን ይችላል፣ ቦታው፣ ቀኑ፣ ጊዜው፣ መቼት ማለት ነው። እነዚህ ሁለቱ። ከዛ በኋላ ደግሞ እነማን ናቸው፣ ሁ የሚለው ማለት ነው። ካራክተሩም ስፔሲፊክ ይሆንላቸዋል። ከዛ በኋላ ዋት የሚለው ምንድነው የተፈጠረው የሚለውም ነገር ስፔሲፊክ መሆን ስላለበት ስፔሲፊሲቲ ስቶሪያችሁን ጥሩ ያደርግላችኋል። ሌላ 6ኛ ቲፕ ስቶሪያችሁን የሚያሳምርላችሁ ፒክ ኢሞሽን አለ ከስቶሪው ክፍል። አሁን እንደውም ረጅም ስቶሪ ሊሆን ይችላል እኮ። ከዛ እሱን ለማሳጠር ስትፈልጉ ፒክ ኢሞሽኑ የት ጋር ነው? ፒክ ኢሞሽኑ ማለት ቅድም አሁን የኔ ፒክ ኢሞሽን የት ነበር? ያቺ እንዲሁ ተራ ስቶሪ ውስጥም ፒክ ኢሞሽን አለ።
ፒክ ኢሞሽኑ ያን ወፍራም ቡና ስጠጣ የተሰማኝ ስሜት አለ። መጥቼ ደግሞ ተኝቼ እንቅልፍ አልወስድህ ሲለኝ የተሰማኝ ያመመ ህመሙ ጨጓራዬን ሲነካው ያለው ፔን አለ። እሱ ኢሞሽን ይባላል። እና በጣም ከረዘመባችሁ ለማሳጠር የትኛው ነው ፒክ ኢሞሽን? ኢሞሽናል ሙቭ ያደርጋችሁ። ኢሞሽናል ሲባል መከፋት ሊሆን ይችላል፣ ደስተኛ ያደረጋችሁ ነገር ሊሆን ይችላል፣ ያስከፋችሁ ነገር ሊሆን ይችላል፣ ያስከፋችሁ ነገር ሊሆን ይችላል፣ ደስ እንዲላችሁ ያደረጋችሁ ነገር ሊሆን ይችላል፣ ወይም ደግሞ እንድትቆጡ ያደረጋችሁ ነገር ሊሆን ይችላል። እሱ ኢሞሽን ያለበት የስቶሪውን ክፍል ሞር ማግኒፋይ ለማድረግ መሞከር። ከዛ አክሽን ወሰዳችሁ ሌላ ስቶሪውን ለማሳጠር አክሽን ማለት የት አለ አክሽን? ለምሳሌ እኔ ቡና ስጠጣ አክሽን ወሰድኩበት አይደለ? አክሽን የወሰዳችሁበት የስቶሪው ክፍል ሞር ፓወርፉል ይሆናል። ከዛ ሌሰን ያለው ትምህርት ሊያስተምር የሚችለው የስቶሪው ክፍል የትኛው ነው የሚለውን በሶስቱ ረጅሙን ስቶሪ ማሳጠር ይቻላል። ሶስቱን ተጠቅማችሁ ሌሰን ትምህርት ያለው የቱ ጋር ነው? ፒክ ኢሞሽን ያለው የትኛው ነው? ከዛ ደግሞ ሞር አክሽን ያለው ድርጊት የተፈጸመበት የስቶሪው ክፍል የትኛው ነው የሚለውን መለየት ተገቢ ነው። አይ ሆፕ ቪዲዮ ጠቃሚ እንደነበረ። ከተጠቀማችሁ ቪዲዮ ላይክ አድርጉት፣ ለጓደኞቻችሁም ላኩላቸው። አጠቃላይ ኮሙኒኬሽናችሁን፣ ንግግራችሁን መድረክ ላይ ወጥቶ ሀሳባችሁን የመግለጽ ክህሎታችሁን ማሳደግ የምትፈልጉ ሰዎች ከሆናችሁ ትክክለኛ ቦታ ነው የመጣችሁት። ቻናሉን ሰብስክራይብ በማድረግ ቤተሰብ ሁኑ። አመሰግናለሁ።